ዳቦ ይወጣዋል። ሰላጣ ሲሆን እንደ ኮባው ፍሌክሲብል አይሆንም፣ ግን እናንተ በሚመቻችሁ መልኩ መቆራረጥ ትችላላችሁ። ያን ያክል አስቸጋሪ አይደለም። ቴስቱም አይቀየርም። በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። በዚህ መልኩ ካዘጋጀሁት በኋላ ሬብ ወይም ወደ ፎርኖ ያስገባዋለሁ። ደግሞ አሳያችኋለሁ። ሌላኛውና ሁለተኛው አማራጭ ደግሞ ለፎርኖ ተብሎ የተዘጋጁ ወረቀቶች አሉ። በእነሱም ከስር ላይ እንዳይዝብን ወይም ደግሞ የበለጠ እንዳያር አድርገን መጋገር እንችላለን። ለማስቀመጥ እንደሚመቸን እንደዚህ እናደርገዋለን። ማንጠፍ ከዛ በኋላ ቀላል ይሆናል ማለት ነው። ካረግን በኋላ በምታዩት መልኩ እንደዚህ ማድረግ እንችላለን። ዳርዳሩ እንዳይዝን ወረቀት የማይደርሰው ቦታ ላይ ዘይት ብሩሽ እናደርጋለን። ይሄኛው እዛም አሁንም ድጋሜ ላይብን እዚህ አሁን ወደ ተዘጋጀው ለጥቆ እንደዚህ አስገባዋለሁ። በመጨረሻም ዳቦአችን በዚህ መልኩ ደርሷል። በጣም ነው የሚያምረው። እንደምታላጣውን ከላዩ ላይ ቀስ እያደረግን እንደዚህ በቀላሉ ይነሳልናል። ይሄን ይመስላል። በጣም የሚያምር ባለሜ የሚያስብል በቀላሉ በቤታችሁ እንደዚህ መጋገር ትችላላችሁ። በስተመጨረሻ ምን የመሰለ ህብስት፣ በጣም የሚያምር የሚጣፍጥ ቆንጆ የሆነ ዳቦ መጋገር ችያለሁ። እናንተም በቤታችሁ እንደዚህ መሞከር ትችላላችሁ። ጀርባም ይሄን ይመስላል። ሰላጣውን ቀስ እያደረጋችሁ ማላቀቅ ትችላላችሁ። ይሄን ይመስላል።